ሲገባሽ ሀቋን መላክ ሲገባሽ ምግብ ነው። ፋኪ የምትባይ ከነስሟ ቆሻሻ ደግሞ ፋኪ ብሎ ስም አለ። ፋኪያ ምንድን ነው? በእንትን ነው ጋይዝ። ምን አይነት ፈቲያ ነው? ፈቲያ ነው። ፋኪ ምንድን ነው ጋይዝ? ይቅርታ አድርጉልኝ። ስለዚህ የፋጡምን ሀቅ ይቅርታ ራሱ መጠየቅ አለብሽ። ባለጌ ነሽ። ይኸው እኔ ተናግሬሻለሁ። ባለጌ ነሽ። ፋጡም ከዛ ድረስ እቃ ተልኮላት ፋጡም ከዛ ድረስ ሰው ሞለክያ የምበላው አድርቆ ልኮላት መስጠት ነበረብሽ። ኢቭን ብታስከፋሽ እንኳ ኢቭን ብታስቀይምሽ እንኳ ኢቭን ክፉ ነገር ብትናገርሽ እንኳ ብትናገርሽ እንኳ እሷ እህትሽ ናት። መወለድ ቋንቋ ነው። ፋጡም ብዙ ችግር ያሳለፈች ልጅ ናት። ሲቀጥል ደግሞ በጣም በብዙ መንገድ አልፋ እዚህ ደረጃ የደረሰች ናት። ብታስቀይምሽ እንኳ ላላህ ብለሽ ትቼሻለሁ ብለሽ እቃዋን መስጠት ነበረብሽ። አለመስጠትሽ አንድ ነገር ሆኖ ደግሞ እሷን ማስቀየምሽ። ይኸው ሶፊ ተናግሬያለሁ። አንቺ ፖስቺ ከፈለገች እዚህ መታ ሂሳቧን ታወራል። ከፈለገች ደግሞ ዩቲዩብ ላይ እናሳይላታለን። ዩቲዩብ ላይ ምክንያቱም የሰው ሀቅ የሰው ነው። ስጡ የተባላችሁትን ነገር አድርሱ። አለመታመናችሁ የሚያሳየው በዚህ ነው። ስለዚህ ምናልባት ፋጡም ያለችሽን ነገር ሰተሽ ስተት ቢኖርባት ብትሰድብሽ፣ ስተት ቢኖርባት ብዙ ነገር ብትናገርሽ አይ ይቅር ብዬሻለሁ ብለሽ መናገር ነበረብሽ። ይቅር ብዬሻለሁ። ምክንያቱም አንቺ እሷን እንደውም ይቅርታ መጠየቅ አለብሽ። ይቅርታ መጠየቅ አለብሽ። በብዙ ፈተና ያለፈች ሴት ናት። አሁንም እየተፈተነች ያለች ሴት ናት። ስለዚህ ሀቋን መውሰድ የለብሽ። በስ ፋጡም አሁን አንቺ ምንም ነገር አትፈልጊም። ቢመጣም እንዳትቀበይ፣ እንደዛ አይነት እህል እንዳትቀበይ። እሺ ከፈለገች እኔ ይህንን ተናግሬያለሁ መታ ሳሪ ለምን ተናግረሽ ትበልና ሂሳቧን ታወራድ ከኔ ጋር አለቀ። በስ ይህ በጣም ይህ ወስላታነት ነው። ይህ በጣም ነውር ነው። ምክንያቱም እሷ ምንም ነገር ብትናገር እንኳ መሰማት ነበረባት። አሁን ፋጡም በምታየው ሁኔታ የምትናገረው ነገር አንዳንድ ጊዜ እኔ ያስከፋኛል፣ ግን ኖ ወይ ምክንያቱም እሷ ታሳዝናለች። ያኔ እኛ መሆን ያለብን ከፋጡም ጎን ነው፣ ከተበዳይ ጎን ነው መሆን ያለብን። አለቀ በቃ። እሷን እኛ መያዝ የለብንም። የምትናገረውን ነገር መያዝ የለብንም። ጋር ነው የምታወራው ሳርዬ። ፋጡም ከእኛ ጋር ነው የምታወሪው። አንሺ ሚውትሽን ማርያምን ካላስ አተዋትም እንዴ ለምን ገንዘብ አልሰጣችሁም ብላ ራሱ እኮ ቪዲዮ ሰርቻለሁ። ቪዲዮ ለሳሪ አድርሱልኝ ብዬ ቪዲዮ ሰርቼ ሳሪም ዝም አለች ብዬ ሰርቻለሁ። አይሹ እኔ አላየሁም ማሪ። እኔ እኮ እኔ አሁን ይኸውልሽ ከዚህ ስወጣ ማታ በጣም ረዥም ሰዓት ነው የምሰራው። አላየሁም ማሪ። እኔ ችግር የለብኝም። እኔ እኮ ነው እያልኩሽ ትናንትና አሁን ሲከፋኝ እኔ ተናግሬያለሁ። ምንም አይነት ነገር ቢሆን እኔ ምንም አይነት ሽጭህት የለውጣ ዙሮ ለሁላችሁም እኔ ጎም የምትይዙብኝ ሰው አፉ በሉኝ። እኔ ፊትም ነጭናጫ ነበር፣ ጸባይ ችግር አለበት። አሁን ደግሞ በጣም የበለጠ ማንፕሎማ የሚባል ካንሰር ነው ያለብኝ። ጸባይ በጣም አስቸጋሪ የሚያደርግ የሞለክያ ሌባ ተረዱኝ። እንግዲህ ታችሁ የሙሉክያ ሌባ እያሉ የሙሉክያ ሌባ ኮመንቷ ላይ ቲክቶክ ዩቲዩብ ላይ ገብተን እንደዛ እንላታለን። የሞለክያ ሌባ እያሉ ሰማሻት ወይ? ቴንኪው ፋጡማ አያይዞሽ። እሺ እኔ እናት ፋጡማ ፎቶሽ ላ ቅጣሊቱን እናመጣሽ ሳርዬ። ቅጣሊቱን ከየት ላምጣት? ቅጣሊቱን ላኩል አሳያቸዋለሁ። ከኔ ጋር ትነጋገር። የፋጡምን ሞለክያ ለምን ከለከለቻት? ነገ እኔ በቤቴ በራሴ ቤት ጠዋት እንደገባሁ ገና ማሻሻጫ ነው ማረጋት። ለምንድን ነው ማርያምን የፋጡምን ሞለክያ ለምን ከለከለቻት? ለምን ከለከለቻት? የፋጡምን ሞለክያ የምበላው ነው፣ ለመድኃኒት ነው። ለምን ከለከለቻት ሞለክያውን? ማርያምን እውነቴን ነው። እውነት ግን እመቤቴን ማርያምን ልንገራችሁ፣ እኔ ፋጡምን በጣም ነው የምናደድባት ብዙ ጊዜ። ግን ደግሞ ምን እንደሆነ ታውቃላችሁ? ትናንትና ፊቷን ሳይው በጣም ነው ያሳዘነች። የሰው ልጅ በህይወት እያለ ነው የሚረዳዳው፣ በቁም እያለ በህይወቱ እያለ። ከዚህ በፊት አይታችሁኝ እንደሆነ
ሁል ሳሪ አልረዳችኝም ብላ እሪ ሁሉ ብላለች። ቪዲዮ ሰርታለች። ምን ብላለች? እኔ ትናንትና በፍላጎቴ ነው አምጥቼ ይረዳዋል። 100 ሺህ ብር በኢትዮጵያ ምንም ሆኖ አይደለም። ማርያምን አሁን ወጣ ለአራቱ ልጆቿ አስተካክላ የአንድ ወር ቀለብ አትገዛም። 100 ሺህ ብር አትገዛም። ግን እሳ ትደሰታለች። ሰው እንዳላት ይሰማታል። غارنير سوبر يوفي واقي شمس للتبريد بتركيبة خفيفة منعشة ل8 ساعات انتعاش يدوم. ይሰማታል። ለረዥም ዓመት አረብ ሀገር ኖራለች። ታውቃታለች። ይህችን ህይወት ሰው የለኝም ብላ